እናት አባት ያለበት ቤተሰብ ገብታችሁ ድምፅ የለም፣ ሁሉም ስልኩ ላይ ሁሉም ሳንነጋገር ማለት ምናልባት እኮ ከወላጆቻችን ጋር ቢኖረን እድሜ እኮ ከዚህ በኋላ ስንት ዓመት እንደሆነ አናውቀው። ጥቂት ሳምንታት ሊሆኑ ይችላሉ። ስልክ ላይ ነው ትውልዱ ከልጅ እስከ አዋቂ ሕፃኑ እና የቤተሰብ እሴትን ያጠፋ። ምናልባት ለልጆቻችን ስልክ ስንሰጣቸው ብዙ የረሳናቸው ነገሮች አሉ። ርዕሳችን የባይሆንም ማለት አንደኛ ልጆቻችን የቪዲዮ ጌም ምናምን የሚጫወቱት በአብዛኛው ጌሞቹ የተሰሩት በጣም ብዙ ክፉ ነገር ኖሮባቸው። በነገራችን ላይ አብዛኛው የቪዲዮ ጌም የተጀመረው ከሁለተኛው ዓለም ጦርነት በኋላ ምን ሆነ መሰላችሁ? ሁለተኛው ዓለም ጦርነት ላይ ውጊያ እየተደረገ ብዙ ወታደሮች እንደሚፈለገው ሰው አይገሉም። እንደሚፈለገው ለምን? ሰው በጸባዩ ሰው መግደል ደስ ይለዋል አይደል? እንደው የሆነ በሽታ ከሌለበት በስተቀር ዝም ብሎ ሰው መጨረስ አይችልም። እና አብዛኞቹ ወታደሮች ወይ ጀነራሎቹ አጠገባቸው ካሉ ነው በትክክል ሰው የሚገሉት፣ ለማቁሰል እንጂ ለመግደል አይሉም። ስለዚህ ይሄ ነገር በደንብ መሰራት አለበት ተብሎ አንዱ የተሰራው ስራ ግድያን እንደ ጨዋታ የሚያሳዩ የቪዲዮ ጌሞች ናቸው። ከህፃንነት ጀምሮ እየገደለ እንዲያድግ ማለት ነው። ዓለም በዚህ መንገድ ነው የሰራችው። አሁን የሆነ ሃይስኩል ላይ አንዱ መሳሪያ ይዞ ሙሉ ተማሪዎቹ ጨረሰ የሚል ዜና የምትሰሙት ከቪዲዮ ጌም የመጣ ነው። ኬቱ ማለት ሰይጣናዊ ሐሳቦች በሰው ልብ ህሊና ውስጥ እንዲገቡ የሚያደርግ በዛ ላይ ቪዲዮ ጌሙን ስልክ ላይ ሲጫን አብሮም ተርምስ ኤንድ ኮንዲሽንስ አለ፣ የሚፈረም ውል አለ። የቤተሰቡን ምስጢር ሌላም ነገር የመውሰድ መብት ሊሰጠው ይችላል ለዛ ቪዲዮ ጌም ማለት እና መረጃችን የቤተሰባችን ምስጢር ሁሉ እንዲሄድ ሊያደርግ ይችላል። ምንድነው ማድረግ ያለብን? የመጀመሪያው ከልጆቹ ጋር አሁን ይሄን ስላችሁ ዛሬ ይሄን ትምህርት ተምራችሁ ስትገቡ ሁለተኛ ስልክሽን ተነኪና እንዳትሉ፣ እንደዛ አይደለም። በውይይት መጀመሪያ ገደብ ማበጀት ከልጆች ጋር እና እንዲገባቸው እኛ የገባን ነገር እንዲገባቸው ማድረግ ቢቻል በስምምነት በግዴታ አይደለም፣ በኋላ መጣበታል። ቢቻል በስምምነት ልጆች ማታ ሲገቡ ስልካቸውን ይዘው መኝታ ቤት እንዳይገቡ ማድረግ ቢቻል ማለት ፀሐይ ስትጠልቅ የቴክኖሎጂውን ፀሐይ አብሮ ሊጠልቅ ማለት አልጋቸው ላይ ስልክ ይዘው እንዳያድሩ ማድረግ ቢቻል ቴሌቪዥን እያዩ መመገብ። አሁን ብዙ ቤተሰብ ትልቁ ችግር ይሄ ምግብ እየተበላ ቴሌቪዥን፣ አንደኛ ምግቡንም በትክክል አይበሉትም፣ ጣዕሙን አያጣጥሙትም። ሁለተኛ ከመጠን በላይ መወፈር፣ ጤና ማጣት ምናምን የሚመጣው በዛ ነው። እና አብረን እስከ መጫወት ድረስ ደርሰን ልጆቻችንን ቀርበን ማስተካከል ያለብን። አሁን ብዙ ቤተሰብ እንደዚህ አይነት ነው ህይወቱ እየሆነ ያለው። ባልና ሚስት አንድ አልጋ ላይ ተኝተው ሁለቱም ስልካቸው ላይ ነው። ምግብ እየተበላ ታዩታላችሁ። የህፃን ልጅ እነሱ ስልካቸውን ይዘው ነው የሚበሉት፣ እሱ መሀል ላይ ቁጭ ብሎ ይቁለጨለጫል ስልክ እስኪገዛለት ድረስ ነው። እኛ የምናውቀው ግን ገበታ እንደዚህ ነበር አይደል? ፓርላማ ነበር እኮ ይሄ፣ ውይይት ነበረ። አባት እናትን፣ ወንድም እህትን እያየ አይን ላይ እየተያየ ማህበራዊ ትስስር የሚፈጥር ትዝታ የሚፈጥር እንዲህ አይነት ገበታ ነበር ማለት። እዚህ በአንድ ቴብል እንደምትበሉ ይታወቃል። ቢያንስ የምግብ ጠረጴዛው ላይ እንኳን ስልክ መከልከል አለበት። ምግብ ተበልቶ እስኪያልቅ እንኳን ስልኩ ዞር ይበልና እስቲ በዚህ ሰዓት እንኳን እናውራ ማለት መቻል በጣም በጣም ብዙ ውጤት የሚያመጣ ነገር ነው። ስለዚህ በዚህ አይን ካየነው ወላጆች ነን ብለን ለመናገር ይከብዳል አይከብድም? ይከብዳል። እግዚአብሔር ለልጆቻችሁ ወላጅ ያድርጋችሁ። ሁለተኛው የምናየው ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ዋጋ ነው ይላል ነቢየ እግዚአብሔር ዳዊት። ልጆች የማን ስጦታዎች ናቸው? የእግዚአብሔር ስጦታ። ልጆች ስጦታ ናቸው። ስጦታ ማለት ደግሞ በክብር የሚሰጥ በክብር የሚቀመጥ ነገር ነው። የምናበላሸው ነገር አለ። ልጆች ከእግዚአብሔር ሲሰጡን ፍጹማን ሆነው ቅዱሳን ሆነው እንዲያውም ለመንግስተ ሰማያት ራሱ የተገቡ ሆነው ነው የሚሰጡ። እንደ ህፃናት ካልሆናችሁ መንግስተ ሰማያትን አትወርሱ። እና ህፃን ማለት ሲሰጠን ንጹህ ሆኖ ቀጥታ መንግስተ ሰማያት መግባት የሚችልበት ቅድስና ኖሮት ነው የሚሰጠን። እኛንን አለማምደን ለዚህ ዓለም የተገባ የምናደርገው እንጂ እግዚአብሔር ሲፈጥረው ለምን የተገባ አድርጎ ነው የሚፈጥረው? ለምን አደራዎች ናቸው። ማህፀን አንዱ ማሳደጊያ ማለት ነው። ሁለተኛ ማህፀነ ማለት አደራ ሰጠ ነው። አደራ ገና በእናት ማህፀን ሲጸነስ ልጁ አደራ ተሰጠ ከእግዚአብሔር ማለት ነው። ስለዚህ መክሊቶች ናቸው። አሳድገን መልሰን ለማን እንድንሰጣቸው? ለእግዚአብሔር። ንጹህ አድርጎ ሰጥቶናል፣ ንጹህ አድርገን እንድንመልስለት ማለት ነው የተሰጡ ናቸው። ይሄ ትልቅ ኃላፊነት ነው። ወላጆች ልጆቻቸው ላይ ከማንም በላይ ተጽዕኖ አላቸው። ከሀገር መሪ በላይ አንድ ህፃን ልጅ አባቱን ነው የሚሰማው።
ከዚህ ሀገር ጠቅላይ ሚኒስትር በላይ አባቱ ትልቅ ስልጣን ያለው ነው የሚመስለው። ሕፃኑን እንትዝ አይላችሁም? እንደ ወላጆቻችን ምሁር ያለ ይመስለናል። ከነሱ በላይ ሁሉንም የሚያውቅ እኮ ያለ አይመስለን። ይህን ያህል ስልጣን የሰጠው እግዚአብሔር እነሱ እኛን የማስተካከል ኃላፊነት ስላለባቸውም ጭምር። ጠቢቡ ሲራክ ምን ይላል? ባሪያዎች ለእርሱ እንደሚገዙለት ልጅም ለወለደው ይገዛል። ወላጅ ሲያደርግ ያየውን አድርግ ያለውን ሁሉ ለማድረግ ዝግጁ የሆነ ከማን የተሰጠ ስጦታ ነው? ከእግዚአብሔር። ቅዱስ ዮሐንስ አፈወርቅ ምን ይላል? ልጆች 5 በሮች ያሉት ቅዱስ ከተማ ናቸው። ስንት በሮች? ምንድን ናቸው እነዚህ 5 በሮች? 5 የስሜት ሕዋሳት ናቸው። ጆሮ፣ ዓይን፣ አፍንጫ፣ ምላስ፣ መዳሰስ፣ 5 ሕዋሳት። እነዚህ 5 በሮች ናቸው። የክብር ንጉሥ ብቻ ወደ እነርሱ ይግባ። ይህን ከተማ እንድትጠብቁ የተመደባችሁ ጠባቂዎች እናንተ ናችሁ። ስለዚህ ጠብቋቸው፣ ወደዚህ ከተማ መጥፎ ነገር እንዳይገባ ብትችሉ ቀድማችሁ የእግዚአብሔርን ቃል አስገቡባቸው። በጆሮአቸው ቅዳሴውን፣ ዜማውን፣ ዝማሬውን ይስሙ። በዓይናቸው ቅዱሳት ስዕላቱን ይመልከቱ፣ ገዳማቱን ይመልከቱ። በምላሳቸው ሥጋውን ደሙን ይቀበሉ፣ ጠበል ይጠጡ። በአፍንጫቸው ዕጣኑን ያሽቱ። በ5ቱ በሮች አስቀድማችሁ እግዚአብሔርን አስገቡባቸው። እግዚአብሔር ገብቶበታልና ሰው አይገባበትም ብላችሁ ዝጉት ይላል ሕዝቅኤል 44 ላይ እንዳለው ቃል ማለት ነው። ሕጹታ ትነብር፣ ተዘግታ ትኖራለች፣ የሰራዊት ጌታ እግዚአብሔር ገብቶባታልና የሚላለ ለድንግል ማርያም ነው ምስጢሩ። ቅዱስ ዮሐንስ አፈወርቅን ለልጆች ያደርጋል። እግዚአብሔር ከተማ ነው አደራ የሰጣችሁ፣ እናንተ ጠባቂዎች ናችሁ፣ ስለዚህ ዝጉባቸው ብሎ ተናግሯል። አደራ ናቸው። እንዴት አድርገን ነው አደራ የምንወጣው? ቅዱስ ኤፍሬም ሶርያዊ ደግሞ ምን ይላል? ለልጆቻችሁ ስለ እግዚአብሔር ንገሯቸው። በሉ እስኪ ለልጆቻችሁ ስለ እግዚአብሔር ንገሯቸው። ስለ ልጆቻችሁ ደግሞ በሉ ለእግዚአብሔር ንገሩት። ለልጆቻችሁ ስለማን ንገሩት? ለእግዚአብሔርስ? ስለ ልጆቻችሁ። ምን ማለት ነው? ጸልዩላቸው ለልጆቻችሁ። ለነሱ ቃሉን ንገሯቸው። እግዚአብሔርን እንዲያውቁ አድርጓቸው። መጽሐፍ ቅዱስ እንዲማሩ አድርጓቸው። ወደ ቤተክርስቲያን እንዲመጡ አድርጓቸው። ለእግዚአብሔር ደግሞ ስለ ልጆቻችሁ ንገሩት። ለልጆቻችሁ ለእግዚአብሔር ስለ ልጆቻችሁ ምን በሉት? ምን ማለት ነው? ስለ ልጆቻችሁ ምን በሉት? ጸልዩ። ቅዱስ ኤፍሬም ምን ይላል? ጌታ ሆይ አንተም እኮ ሕፃን እንደነበርክ አስታውስ እንጂ ይላል። አንተም ሕፃን ነበርክ፣ የሕፃንነትን ዘመን አስብ። እነዚህን ሕፃናት እባክህ ባርካቸው፣ ጠብቃቸው ብላችሁ ለልጆቻችሁ ጸልዩ አለ። በመልካም ሰው ክበቧቸው ይላል ቅዱስ ኤፍሬም። በምን አይነት ሰው? መልካም ነገር እንዲሰሙ፣ መልካም ሰው እንዲያዩ፣ አርአያ የሚሆኑ ሰዎች ያሳዩአቸው። አያቶቻቸውን፣ አረጋውያንን አስተዋውቋቸው። ልጆቻችሁን ጎረቤት እንዲያከብሩ፣ ሁሉን እንደ ወላጅ እንዲያዩ፣ ሁሉን ሰው ጉልበት እንዲስሙ አድርጋችሁ አሳድጓቸው። መካሪዎችን፣ ሮል ሞዴል የሚሆኑ ሰዎች፣ አርአያ መሆን የሚችሉ ሰዎችን አሳዩአቸው። በመልካም ሰው ክበቧቸው። ዓለም ጭንቅላታቸውን በክፉ ነገር ሳይሞላው በፊት እናንተ ጭንቅላታቸውን በመልካም ነገር ቅደሙታል። መጽሐፍ ቅዱስ ላይ ሶስተኛ ዛሬ የምናየው የተሳካላቸው ወላጆች ብዙ እንደሌሉ ነው የምነግራቸው። በመጽሐፍ ቅዱስ አብዛኞቹ ወላጆች የከሸፈ ወላጅነት ነው ያላቸው። በጣም የሚገርመው በግል ሕይወታቸው የተሳካላቸው ናቸው። ነቢየ እግዚአብሔር ዳዊት በጣም የተሳካለት ንጉሥ ነው። በመንፈሳዊ ሕይወቱ ልበ አምላክ የተባለ፣ በጸጋው 7 ሀብታት የተሰጡት ብዙ ጸጋ ብዙ ቅድስና ያለው ሰው ነው። እንደ ወላጅ ግን አልተሳካለት። የወለዳቸው ልጆች በአግባቡ ማሳደግ አልቻለም። አንደኛው ልጁ ሌላዋን ልጁን ተነስቶ ሲደፍራል። አንደኛው ልጅ ተነስቶ ይሄን ደፋሪውን እንዴት እቴን ትደፍራለህ ብሎ ሲገለው ቆይቶ ይሄ ደግሞ ገዳዩ አባቱ ላይ አምጾ በጦር ሜዳ ሲያስለቅሰው፣ ዳዊት ሕይወቱ ሙሉ ያለቀሰው አንዱ በልጆቹ። የትኛውም አይነት ስኬት በልጆች የሚመጣ ክሽፈትን አያካክስም። ዳዊት ባዶ እግሩን ነው እያለቀሰ በደብረ ዘይት ተራራ የወጣው ራሱ በልጁ በአቤሴሎም ምክንያት። መጨረሻ ልጁ በጦር ሜዳ ተገደለ። ጠላት ሆኖበት አባቱን ከመንግስት ሊያነሳ ሲወጋው ቆይቶ ተገደለ። መተው ተገደለ አሉት። ልጁ ነው፣ ምን ያድርግ? ደስ እንዳይለው ልጁ ነው። አለቀሰ። ወዳጅ አቤሴሎም እያለ በባዶ እግሩን ተራራ እየወጣ
እና በልጅ አስተዳደግ ስላልተሳካለት ዳዊት ሕይወቱን በብዙ ሐዘን አሳልፏል። ኤሊ ካህኑ ኤሊ የእግዚአብሔር ነቢይ የነበረ የእስራኤል መስፍን የነበረ ኤሊ የተከበረ አባት ነው፣ የተከበረ ካህን ነው። ልጆቹ ግን ምናምንቴዎች ነበሩ። አፍኒንና ፊንሃስ ይባላሉ። ልጆቹ ምናምንቴዎች ነበሩ። ልጆቹን በትክክል መቆጣት አልቻለም፣ መገሰጽ አልቻለም። ደፋሮች ነበር። ቤተ መቅደሱን ይዳፈሩ ነበር። ቤተ መቅደሱ ውስጥ ኃጢአት ይሰሩ ነበር፣ ዝሙት ይሰሩ ነበር። ወደ መቅደሱ የሚመጡትን ሴቶች ያሰናክሉ ነበር። የሰው ሚስት እስከ መቀማት ይደርሱ ነበር። በቀን በሌሊት ይበራ የነበረውን መብራት እግዚአብሔር ምን ያደርግለታል ብለው ያጠፉት ነው። ለመስዋዕት የሚቀርበውን እንስሳ ከተቃጠለ በኋላ ካህናት መብላት አለባቸው። እነሱ ግን ጥሬውን ይበሉ ነበር። ንቀት ማለት ከመስዋዕቱ ይወስዱ ነበር። እግዚአብሔር አዘነ። በእነዚህ በሁለት ልጆች ምክንያት ታቦተ ጽዮን ተማረከች፣ ክብር ከእስራኤል ለቀቀኝ። መጨረሻ ላይ የልጆቹ ሞትና የታቦተ ጽዮን መማረክ ሲነገረው ደንግጦ ከወንበሩ ወደቀ፣ አንገቱ ተሰብሮ ሞተ ይላል። በልጅ ምክንያት አያችሁ፣ ይህን የመሰለ ካህን ማለት ነው። ልጅ አስተዳደግ ቀላል። ያዕቆብ እስራኤል የተባለ ከእግዚአብሔር የታገለ በረከት ያገኘ ሰው ነው። በልጆቹ ግን አልተሳካለት። አንደኛ እሱም አባቱን አላከበርም ነበር። መጀመሪያ ብኩርና የቀማው አጭበርብሮ ነው። የበግ ደም ለውሶ የወንድሙን የኤሳውን ሰውነት ለመምሰል የበግ ፀጉር ሰውነቱ ላይ ነስንሶ እኔ ኤሳው ነኝ ብሎ ነው አይደል የተባረከው። እቺን የሰራትን ስራ ልጆቹ መለሱለት። ያልሞተ ልጁን ዮሴፍን ሞቷል ብለው የበግ ደም አፍሰው ልብሱን ነክረው ይሄ የልጅ የዮሴፍ ነው ወይ ብለው አስለቅሰው። ልጆች ሲያዩ ያደጉትን ነው የሚደቅሙት አይደል? ከዛ በኋላ ግን አንዲት ልጁ ዲና የምትባል ወጣት ገና በአስራዎቹ ዕድሜ ያለች ከአሕዛብ ጋር ካልተገረዙ ጋር ሄዳ ተደፍራ መታ ክብሯን አታ በጣም ከፍተኛ ጦርነት ውስጥ ከሴኬማውያን ጋር ለብዙ ችግር ውስጥ ከተዋለች። ስለዚህ መጽሐፍ ቅዱስም ላይ ያሉ ልላችሁ ነው ያልተሳካላቸው ወላጆች አሉ። ወደር የማይገኝለት የተሳካ ወላጅነት ማሳካት የቻለች ግን አንድ አለች፣ እመቤታችን። እንደሷ አይነት ወላጅ አለ አለ እንዴ? የለም። የእሷን ልጅ የሚመስል ልጅ አለ? የለም። እንደ እርሷ ልጅ ማሳደግ የቻለ አባቶቻችን በእንተ ማርያም ሐፃኒትከ ስላሳደገችህ በሉ እስቲ ስለ ማርያም ምህላችንን በጆሮ ስማ። አዎ ሰዓታት ስትቆሙ ትሰማላችሁ። በእንተ ማርያም ሐፃኒትከ እናንስማ በእዝንከ ስላሳደገች ስለ ማርያም ምህላችንን እባክህ በጆሮ ስማ። እመቤታችን የተሳካላት አሳዳጊ ነች። እንደሷ አይነት ምርጥ ልጅ ያለው እናት አለ አለ እንዴ? የለም። የምትገርም አሳዳጊ ናት። አስተዳደግም ምን እንደሆነ አሳይታናለች። እኔ ወደ ጥቅሱ ሳልመጣ ድንግል ማርያም ስትወልደው እንደ ቃል ይደረግልኝ ብላ ይሁንልኝ ብላ ነው የወለደችው። ወላጆች አስበው ላይወልዱ ይችላሉ፣ አቅደው ላይወልዱ ይችላሉ፣ ባሰቡት ጊዜ ላይወልዱ ይችላሉ። ድንግል ማርያም ግን ድንገት አይደለም የወለደችው አይደል? በብስራት ሰምታ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ብላ ነው የጸነሰችው። ከዛ ደግሞ አሳደገችው። በናዝሬት በነበረው ትምህርት ቤት ቅዱስ አምብሮስ የናዝሬቱ ትምህርት ቤት የሚለው የድንግል ማርያምን አስተዳደግ ነው። ክርስቶስን በሕፃንነቱ ዘመን ድንቅ አድርጋ ያሳደገች፣ ይታዘዝላቸው ነበር ይላል። አምላክ ሆኖ የሚታዘዝ ልጅ ያላት ድንግል ማርያም ነው። በነፍሷ ሰይፍ ያለፈባት፣ ልጇን ከሞት ለማዳን ግብፅ ድረስ የተሰደደች፣ እንደ ወላጅ ስታዩት ብዙ ዋጋ ከፍላለች ድንግል ማርያም። ልጇ ደግሞ ስራውን እንዲጀምር ያስጀመረች እሷ ነች። የመጀመሪያውን ተአምር እንዲሰራ በቃና ዘገሊላ የተፈጠረውን ችግር ተናግራ ያማለደች የተናገረች ማነች? ድንግል። ወይን እኮ የላቸውም ወላጆች ማለት ልጆቻቸው ተአምር እንዲሰሩ ማለት ነው። አሳየች። ወላጆች ልጆቻቸው ሚራክል እንዲሰሩ ማድረግ የሚችሉ ናቸው። ታምንበታለች በልጇ። ብዙ ወላጆች እኮ በልጆቻቸው አታምኑ።
ይችላሉ ብለን አናምንም። እንደውም የሌላው ልጅ ከኛ ልጅ ይሻላል ብለን ምናስብ። አቅም እያላቸው ወላጆቻቸው አላምንባቸው ብለው እኮ ከመንገድ የቀሩ ልጆች ነው። ሕፃን ሆነን ወላጆቻችን በሚነግሩን ብቻ አልችልም የሚል ስሜት የሚሰማን። እሷ ግን ተአምር እንዲሰራ በልጇ የምታምን የሚላችሁን ሁሉ ምን በሉ አድርጉ። እንደ ወላጅ ነው አሁን ድንግል ማርያም የምናያት፣ እንደ ወላጅ ማለት በልጇ የምታምን። ከሁሉም የሚገርመው ሲሰቃይ ሲገረፍ እንደ እናትነቷ መገረፉ መሰቃየቱ ደስ ይላል አይደል? አንድም ቦታ ግን የእሱን መከራ ተቃውሞ አታውቅም። አንድ ቦታ ሐዋርያት እንኳን ጌታ ሆይ አይሁንብህ ሲሉ ነበር፣ አትሰቀል ሲሉ ነበር። ድንግል ማርያም ግን ያለሱ ሞት ዓለም እንደማይድን ስላወቀች ሐዘኗን በሆዷ ይዛ ማለት እንባዋን ይዛ አንጀቷ በሐዘን እየተቃጠለ ግን ስራውን አላስቆመችው።